አልሐምዱሊላህ ሰላቱ ሰላም አለ ረሱሊላህ ሰለላሁ ዐለይሂ ወሰለም። የውመል ጁምዓ እንግዲህ በጣም ብዙ ትሩፋቶች አሏት። ወጅብ የሚሆንባት መታጠብ ያለበት ሽቶ ማድረግ ሊሆን ይችላል። በጧት መሄድ ሊሆን ይችላል። ዱዓ በዛን ቀን መቅቡል የሚሆንበት ሰዓት አለ። ዱዓ ማድረግ ሊሆን ይችላል። እንደዚሁም በነቢያችን ላይ ሶላት ማውረድ ሊሆን ይችላል። እና ጁምዓ ቀን ሶላት አውረዴ እኔ እሰማዋለሁ ብለዋል። አይ ነቢያችን ሰለላሁ ዐለይሂ ወሰለም ሲጠይቋቸው አንቱሙ ተወሰው እንዴት ትሰማዋለህ ሲሏቸው አይ የነቢያቶችን አካላት መሬት እንዲያስባልላ እርም አድርጎባታል ማለት ስለዚህ ይሰማሉ። ነገር ግን መልስ አልሰጥም እንጂ ብሎ የተናገሩበት ሂደት ስላለ ማለት ነው። ስለዚህ ዚክር ማብዛት አላህን መስገድ እንግዲህ ጁምዓን በኋላ የተፈለገ ነው። ባለፈው ቁርአን እንዲያልፍ የገዛ ቁዴ ሶላቱ ሶላት የተሰገደ ጊዜ ፈንተሽቱ አርዲ በምድር ላይ ተፈጠሩ ወብተው ፈደላይ ካላህ ትሩፋት ፈልጉ ወዝኩሩላህ ከሲረን በብዛትን አላህም ዝከሩ ብሏል ማለት ነው። በአቡ ሁረይራ ነብዩ ሰለላሁ ዐለይሂ ወሰለም እንዳወሩት ኸይሩ የውም ጦላት አለሽም ፀሐይ ከወጣችበት የበለጠ ብሎ ማለት አለ ጁምዓ ቀን ነው አሉ። ምክንያቱም የዛን ቀን ነቢዩላህ አደም ዐለይሂ ሰላም የተፈጠሩበት ቀን ማለት ነው። ከአስር በኋላ ጀነት የሚገቡበት ጁምዓ ቀን ነው ማለት ነው። ትልቅ ቀን ነው ይሄ ጁምዓ ቀን የምንለው ነገር ማለት ነው። ሲፈጠሩ ነቢዩላህ አደም ዐለይሂ ሰላም 60 ክንድ ወይም 30 ሜትር ሆነ ቁመታቸው ማለት ነው። ስለዚህ ጀነት የሚገባው በእነሱ ቁመት ነው ተብሏል። 30 ሜትር ወይም 60 ክንድ ሆኖ ማለት ነው። አላህ ጀነት አለ ያደርገና። ሌላው ነብዩ ሰለላሁ ዐለይሂ ወሰለም ጁምዓ ውዱእ አረገው ሰውየው ውዱእን አሳመረ። ጁምዓ መጣ ጸጥ አለ ድምፁንም ሳያሰማ ማለት ነው። ከጁምዓ እስከ ጁምዓ ወንጀሉ ይማራል ማለት እንደውም 3 ቀን ይጨምርለታል ተብሏል። ጠጠር የነካ የሆነ ነገር መካከል የተጫወተ ወይም የሚያወራ ዝም ካለ ይህ ሰውዬ ጁምዓ የለችም ተቋረጠበት ወይም ደግሞ የተጓደለ ጁምዓ ይዟል ማለት ነው። ዝም ማውራት አይፈለግም። የሚያወራም ሰው ዝም በል ማለት አይቻልም። ከተቻለ የሰውየውም ዝምታ ወይም ደግሞ በምልክት ማሳየት ነው ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ሶላቱል ኸምስ ወልጁምዓ ኢለጁምዓ ከጁምዓ እስከ ጁምዓ ወይም ከረመዳን እስከ ረመዳን ማለት መካከላቸው ላለው ወንጀል ትላልቅ ወንጀልን እስከራቀ ድረስ ወንጀሉ ይማራ ብለው ተናግረዋል ማለት ነው። አሁን እንደዚህ እንዳወሩ ነብዩ ሰለላሁ ዐለይሂ ወሰለም የቆሉ አልአዋዲ የሚበሩ ደረጃ ላይ ሆኖ ለእንተሆና አቋሙ ሰዎች እንተሄነ ይከልከሉ ብሏል ማለት ለምን ጁምዓን ከመተው ማለት ነው። ጁምዓን ተወቶ መከልከል አለባቸው ብሏል ማለት ነው። አው ለይኽቲመነ አላሁ ዐላ ቁሉቢሂም ነገር ግን ሰዎች ጁምዓ የሚያቋርጡ ከሆነ ከቀልባቸው ላይ አላህ ያሽግባቸዋል። ከዚያም ይሆናሉ ዝንጉት የሚባሉት ሰዎች ይሆናሉ ማለት ነው። ሙስሊም ዘግበውታል ማለት ነው። ሰውየው አንድ ጁምዓ ሁለት ጁምዓ ታቋረጠ ይታሸግበት ከዛ በኋላ ማቋረጡ በጣም ይቀለዋል ማለት ነው። እንደዛ ላይ ተበቀና አሁን እንደዚሁ እንዳወረደ ነብዩ ሰለላሁ ዐለይሂ ወሰለም የቁሉ አዋዲ የሚንበሩ ደረጃ ላይ ሆነው ለእንተህና ቁዋሙን ሰዎች ከልከው ብለው ደጋግሞ የተናገሩበት ነገር አለ ማለት ነው። እነዚህ ሰለላሁ ዐለይሂ ወሰለም አህዲኩም ጁምዓታ አንዳችሁ እኮ ጁምዓ ለመውጣት የሚያስብበት ሰዓት መታጠብ አለበት። ይሄ ጥሩ ነው ሱና ነው ማለት ነው። አቡ ሰዒድ ኹድሪ እንዳው ነብዩ ሰለላሁ ዐለይሂ ወሰለም ወሲየውን ጁምዓ ቀን መታጠብ አሉ ዋጅቡን አላ ሁሉ ሙህተሊም አቅመ አዳም በደረሰ ሁሉ ግዴታ ነው ብሎ የተናገሩበት አለት ነው። ለምሩ ሙህተሊም ማለት አቅመ አዳም የደረሰ መታጠብ ግዴታ ነው ማለት ነው። ወግዲ ወርቅ ያሪ በሌላ ደግሞ ከቀውሊ ረጁሊ ሱሐቢ ባንተ ላይ ግዴታ አድርገው እንደሚባለው ነው ማለት ነው። እንደዚህ እንደ ዋናው ዋጅብ ግዴታ ባይሆንም ማለት ነው። አሙ ሰሙራ እንዳው ነብዩ ሰለላሁ ዐለይሂ ወሰለም መን ተወደው ጁምዓ ቀን እኮ ያደረገ ሰው ፊሃ ወኒዓመት ያማረ ነው ማለት ነው። ወመን እክተሰለ ሳይታጠብ ፈልቁስሉ የበለጠ ይሆናል ተሻለ ነው ማለት ነው። አን ሰልማን እንዳው ነብዩ ሰለላሁ ዐለይሂ ወሰለም ላይክተሲ ረጁል የውመል ጁምዓ ቀን እኮ አይታጠብም ወይ ተጧሃረ ነሰጧ ሚን ጡህሪ በንጽህና ይቻላል ነው የተጸዳዳ ወይ ደም እንደሆነ ተቅባት የሚተቀባ አው የመሰል ሚን ጢቢ ቤቲ ወይ ከቤቱ ሽቶ ሊሆን ይችላል። ከዛም ይወጣል ማንም ሰው ታይለያይ ማለት ነው። ምክንያቱም አንድ ቦታ ክፍተት ካላየ ድረስ ሰዎችን መበታተንም የለበትም ማለት ነው። ሱመ ይሶሊ ማኩቲበ ለሁ የቻለውን ያህል ሱና ሊሆን ተየተ መስጊድ ሊሆን ሰገደ። ሱመ ይምሲቱ ጸጥ አለ ኢማሙ ኹጥባ የተጀመረ ጊዜ ማለት ነው። ከበይተ ጁምዓ እስከ ጁምዓ ይህ ሰውዬ ወንጀሉ ይማራል ማለት ነው። ኹጥባ እንግዲህ ሰዎችን መበታተን ሲገባ መበተን ማስነሳትም የለበትም አይገባም ማለት ነው። ምክንያቱም ኹጥባ ተጀመረ መላእክቶች እንኳን ጽሁፋችን ሰው ኹጥባን ያዳምጣሉ ጁምዓ ቀን ማለት አቡ ሁረይራ እንዳወሩት ነብዩ ሰለላሁ ዐለይሂ ወሰለም መልእክተ ተሰበ የሆነ ጁምዓ ቀን የታጠበ ሰው አሉ ወስለል ጁናበት ልክ እንደ ጁናባ ይታጠብ ሱመርሃ ሄዳሉ ፍሳት ይሉላ አንደኛ ሰዓት ፈካአነማ ቀረበለ ወደነት ግመር አርዶ እንደሰደቀ ይቆጠርለታል። ወመራህ ሄደሳ ፊሳት ሰዓት በሁለተኛው ሰዓት ሄደሳ ማለት ነው። ፈካአነማ ቀረበል በቀረተ ከብትን አርዶ እንደሰደቀ ይቆጠርለታል ማለት ነው። ወመራህ ፊሳት ሳዲስ በሶስተኛው ሰዓት ሄደሳ ፈካአነማ ቀረበል ከብሸን ቃቅረና ቀንድ ያለው ሙከት ፍየል ሊሆን ይችላል በግ ሊሆን ይችላል እንዲያረደ ነው የሚቆጠረው ማለት ነው። መጠኑ ያን ያክል ነው። እንደዚሁም መራፊ ሰዓት ራቢያ በአራተኛው ሰዓት ሲሄድም ፈካአነማ ቀረበ ደጃጀት ዶሮ እንደሰደቀ ይቆጠራል አሉ። ወመራፊ ሰዓት ኻሚስ በአምስተኛው ሰዓት እንደሄደ ፈካአነማ ቀረበል በይዶተ እንቁላል እንደሰደቀ ይቆጠራል። እንግዲህ ሰዓት የምንለው ነገር እንደ አካባቢው ይለያያል ይችላል። እንግዲህ መስጊዱ
የሚከፍቱት ሰዎች በ5 ሰዓት በ4 ሰዓት ሊሆን ይችላል ብቻ ተገባበት ጀምሮ ሰዓቱ ይከፋፈሉ በዛ ነው የሚታየው ማለት ነው። ነብዩን ሰለላሁ ዐለይሂ ወሰለም እንዳሉት የዙክር የውመል ጁምዓ ስለ ጁምዓ ቀን ተናግረዋል። ፊ ሰዓትን አለ ሰዓት አለች ላይ ወፊ አብዱ ሙስሊምን አንድ ሙስሊም እኮ ያጋጠመው ወይ ሶሊ እየሰገደ እንደዚሁም ኢስአለላሁ አላህን እየለመነ ማለት ኢላ አውጣሁ ኢያሁ በዛ አላህ ቢሰጠው ቢሆን እንጂ ማለት ነው። ዋሻር ቢሂ ቀሊሏ ትንሽ ናት ብሏል። ያቺ የሚያውቁሏ ሰዓት ማለት ነው። እንደውም ፈትሁል ባሪ ላይ ዘግበቶ ወደ 40 አይነት ተናግሯል። በዚህ ሰዓት ተጅማ ኹጥባ የሚደረግበት ሰዓት ነው ወይም ኹጥባ የሚያሙ ተተቀመጠበት ጀምሮ ነው ወይንስ ደግሞ ኹጥባ ተደረገ በኋላ የሚል ብቻ ወደ 40 አይነት ተናግሯል። አብዛኛው ማጆሪቲው ግን ከአስር በኋላ የመቁል ሰዓትም የተባለም አለ ማለት ነው። አቡ ሁረይራ እንዳው ነብዩ ሰለላሁ ዐለይሂ ወሰለም ምንድን አሉ? ሰሚቱ አባ ዩሐዲሱ አቢ ሲያወሩ ሰምቻቸዋለሁ አሉ። ምን አሉ? ፊ ሸእኒ ሰዓት ጁምዓቲ የጁምዓ ሰዓት ጊዜ ሲናገሩ ፈቁልቱ ነዓም ሰሚቱ የቁሉ ሲሉ ሰማሁኝ አሉ። ምን አሉ? ምንድነው የሰማሁኝ? ነብዩ ሰለላሁ ዐለይሂ ወሰለም ሲሉ ሰማኋቸው አሉ። አቡ ዘር ማነው አቡ ሩዳ ማለት ነው። አቡ ሙሳ አልአሽዓሪ ምን አሉ? የቁሉ ይሄ ማበይነ አንየጅሊሰል ኢማሙ ኢላ አን ቱቅደ ሶላት ብሎ የተናገሩበታል። ኢማሙ ተተቀመጠበት ይዞ ሶላቷ እስከምታበቃበት አንዷ የመቅብል ሰዓት ነች ማለት ነው። እንግዲህ አላህ የደበቀበት ለሂክማ ነው። ሰውየው በማንኛውም ሰዓት ታወቀ ያችን ብቻ አድርጎ ኢባዳ ሊያስብህ ይችላል። ነገር ግን አሁን ለይለቱል ቀድር የተደበቀበት የራሱ ሪዝናዊ ምክንያታዊ ነገር አለው ማለት ነው። ሰውየው ያችን ከተናገረ ኢባዳ ያስበታል። ግን በዚህ ሰዓት ነው እያለ ረዥም አድርጎ ኢባዳውን እንዲያበዛ ተፈልጎ ነው የተደበቀበት ሰዓት ማለት ነው። አሁን በሌላ ሐዲስ እንዲያወሩ ነብዩ ሰለላሁ ዐለይሂ ወሰለም እነ ሚን አፍዶሊ አያሚኩም ተቀናችሁ ትልቅ ቀን ብሎ ማለት አሉ የውሙል ጁምዓ ቀን ነው ትልቁ ነው። አክሲሩ አለይ ሶላዋትን በእኔ ላይ ሶላት አውርዱ ብለዋል ማለት ፈኢነ ሶላተኩም መዕሩደቱን አለይም ምክንያት እናንተ የምትወዱ ሶላት በእኔ ላይ ትቀርብላችሁና ስለዚህ ቀርባ እኔ ጆሮዬ እሰማዋለሁ ብሏል። ጁምዓ ቀን ትልቅ ቀናቶች ተቀናቶች ሁሉ ምርጥ ብሎ ማለት ጁምዓ ቀን ነውና ይህን ቀን መጎናጸፍ አለበት ማለት ነው። በሲዋ ሆነ ይችላል ሱረቱል ካፍ በመቅራት ሊሆን ይችላል። እንደዚሁም ሰደቃ በመሰደቅ ሊሆን ይችላል። ከምርጥ ቀናቶች ምርጥ ቀን ስለሆነ ማለት ነው ዋና ቀን ስለሆነ ወይንም የሳምንት በዓል ስለሆነ ሁላችንም ይህን ለማግኘት ለመጎናጸፍ ይህንን ለማግኘት ሁላችንም አጅሩን ሷብ ለማግኘት ሁላችንም መሳተፍ አለብን ማለት ነው። ጁምዓ ቀን ብዙ ትሩፋቶች እንግዲህ አሉት። ጁምዓ ቀን በተለያየ አሁን ጠቅሰናቸዋል ማለት ነው። በሐዲስ ላይ እንደጠቀስናቸው ስለዚህ ወንድም ሆነ ሴት በዛች ቀን ሁላችንም ያችን አጅር ለማግኘት መሳተፍና ሁላችንም በዚህ ቅስቀሳ ማድረግ አለብን ማለት ነው። ጁምዓ ትልቅ ቀን ነው። ከቀናት ሳምንቶች ወደ ትልቅ የሚባል እንዴት ነው ብናየው ጁምዓ ቀን ነው ማለት እዛ ሶላት ማብዛት ሊሆን ይችላል። ሽቶ ማድረግ ሊሆን ይችላል። በጧት መሄድ ሊሆን ይችላል። ሱረቱል ካፍ መቅራት ሊሆን ይችላል ማለት ነው። ታለበት ሰውን ደግሞ ስንገባ ሰውን ታንቀሳቅስ ሳንረብሽ ረካዓተይን ስንሰግድ ኹጥባም በሚደረግበት ሰዓት እንጂ ረካዓተይን ገብተው ሌላ ይሰግዱ ነበር ሰግደን ቁጭ ማለት አለብን ማለት ዱዓ ማድረግ አለብን ማለትም ኦልሬዲ ተጁምዓ ከሶባህ እስከ ፀሐይ ግባት ድረስ ለጁምዓ ቀን ኢባዳ ብናደርገው የተሻለ ነው። ንግዱም ሁሉ እንዳለው። ወሰላሙ አለይኩም ወራህመቱላሂ ተዓላ